እሺ ናቲ በር ሲከፈት ሕፃን በር እየሮጠ ይመጣና እሱን ስጣራ ከግቢ ስወጣ ከሰፈር በጣም በጣም ነው የሚያምረው ቆንጅዬ አጎቴን የሚመስል ሕፃን ልጅ በርቀት አየሁኝ። ይህ ልጅ ወንድሜ መሰለኝ፣ ግን እኔ የረሳሁት። ከዛ አቢና ብዬ ጠራሁት። ወደ እኔም እየመጣ መንገድ ላይ አንዲት ጋሪጣ አይቶ እሷን ሲነቅል ጎረቤት ና እንጂ ስል ስመታው ተወው ብሎ አቆመ ይላል። እንግዲህ ጆን ቲዩብ የሚባል ነው። ምን በችኮላ ይጻፈው እንዴት ይሁን አላውቅም፣ ብቻ የተወሰነ ገብቶኛል። ጋሬጣ ማንሳት ወይም ጋሬጣ መንቀል በጣም ጥሩ ነው። መተት ብዙ ጊዜ ከኛ ውስጥ ሲወጣልን የምናየው ወይም የሆነ መንፈስ እንደወጣልን የምናየው ብዙ ጊዜ ከኛ የሆነ ነገር ተነስቶ ሲሄድ ሰዎች ጠጡ ብለውን ልንጠጣ ወይም ልንበላው ስንል ላዩ ላይ መጥፎ ነገር አይተንበት ከደፋ ነው። ከሰውነታችን ውስጥ አላስፈላጊ የሆኑ ቆሻሻዎች ሲወጡ እሾክ ስንነቅል ምናምን ካየን መተት ወይም እርኩሳን መናፍስት ከኛ ውስጥ ሰዎች ያደረጉብን እየወጡልን ነው። ዛር ከሆነ እባብ መስሎ ሲሞት ስንቀጠቅጠው፣ ዘንዶ ስንመታ ነው የምናየው። ዛር አብሮ የተወለደ ከሆነ ከሰዎች የመጣ ከሆነ ግን በምግብ በተለያዩ በእንስሳት ስላችሁ በነፍሳት ይሄ በረሮ፣ ትላትል ምናምን እንደዚህ በመሰለ ደም በዚህ ከሰውነታችን ሲወጣ ካየን መተት ነው። ልዩነቱን እንድታውቁ ትፈልጋለሁ። እሺ ሌላ በህልሜ ጥርሴን በቆየ በወይራ እንጨት ስፍቅ የማላቃት ሴትዮ ወሰደችብኝ ይላል። ጥርስ መፋቅ በህልም ጥሩ ነው፣ ግን ጥርስ መፋቅ ለቤተሰብ ድጋፍ መሆን እንዲሁም ደግሞ ቤተሰብ መርዳት ማገዝ እነዚህ ናቸው። ግን ደግሞ ከዛ ጎን ለጎን መፋቂያው የወይራም ይሁን የምንም ይሁን ብቻ ጥርሳችን እያጸዳን ከሆነ ያው የተለመደ ነው። ቤተሰባችንን እያስተካከልን ነው። ያንን ደግሞ ከተቀማን ደግሞ ቤተሰባችንን እንዳናስተካክልና እንዳናርም የሆነ የመጣብን ደንቃራ ነገር። እሺ ሌላው ደግሞ ጅብ በህልሜ ሲያስፈራራኝ አየሁኝ። ቶሎ ቶሎ መፍታት ስላለብኝ ነው እንጂ አሁን ቅድም የጻፈችው የጥርስ መፋቂያ መመለሱ በጣም ጥሩ ነገር ነው። ጥርስን በተመለከተ እያብራራዊ ቢሄድ ነው የሚሻለው ወይስ ሳገኘው ብቻ ልናገር? ምክንያቱም አሁን ለምሳሌ ጥርሴ ሲረግፍ አየሁኝ ሲወልቅ አየሁኝ የሚል ሰው ይኖራል። ወይም ጥርሴ ሲበቅልልኝ አየሁ የሚመስል እንደዚህ አይነት ነገር ልታዩ ትችላላችሁ። እና በዛውም እያዳረስኩኝ ቢሄድ ይሻለኛል። ጥርስ መውለቅ ከቤተሰብ መካከል አንድ ሰው ይሞታል። ያው ከተነቃነቀ ይታመማለው፣ ከወለቀ ደግሞ ይሞታል ነው። ግን እንደ ጥርስ በጣም ጠንካራ የሆነ የሰውነታችን ክፍል ስለሆነ በጣም ከባድ ነገር እናጣለን። በህይወታችን ውስጥ ከባድ ቻሌንጅ ይገጥመናል ማለት ነው። እሺ ጅብ በህልሜ ሲያስፈራራኝ አየሁኝ ይላል። ጅብ የቡዳ መንፈስ ምልክት ነው። በህልም ጅብ ከመጣ በአጠቃላይ በንብረታችን ላይ በልጆቻችን ላይ እና በህይወታችን ላይ ነጣቂ ሆኖ የመጣ በርቀት የሚከታተልን ጨለማን ተገን አድርጎ ወይም ደግሞ አድፍጦ ቀን ጠብቆ ሊያጠፋን የሚፈልግ ምቀኛ እንደተነሳብን ማሳያ ነው። በአጠቃላይ የቡዳ መንፈስና የምቀኛ የሰላቢ መንፈስ ምልክት ነው። እሺ ቀሳሪ አንድ ሰው መላጣ ሆኖ ራሱን በህልሙ ቢያይ ሴትም ብትሆን ካየች ራሷን ቼክ ማድረግ አለባት። ወደ ውስጥ ማየት አለባት። ከፀጉር ውስጥ የሚገኝ ስለሆነ መላጣ ራሷን ማየት አለባት። ስለ ራሷ ስለማንነቷ የበለጠ መጨነቅ አለባት እና ወደ ውስጥ መልከት ማለት ነው። ኤልዳና የምትባል ኤልዳና የኪድዬ ልጅ በህልሜ ጥቁር ድመት እጆቼን ልትበላኝ ስትታገለኝ በስላሴ ስም እያልኩ በድንጋጤ ነቃሁኝ። ምንድን ነው አለች። እንደዚህ ግልጽ ያለ 2 መስመር ደስ የሚል አጻጻፍ ስጽፉ ጥሩ ነው። ምክንያቱም አጻጻፉን ግልጽ ነው፣ አላጠርም። በህልሜ ጥቁር ድመት እጄን ልትበላኝ ስትል። ድመት በህልም ማየት ሰላቢና የቅርብ ወዳጅ ጓደኛ ሆኖ ግን ከእናንተ የተለያየ ጥቅማ ጥቅም የሚፈልግ አስመሳይ ሰው፣ ከእናንተ መራቅ የማይችል የእናንተ የሆነ ነገር ብቻ የሚያምረውና
ያለ እናንተ መኖር የማይችል ግን ሴትም ትሁን ወንድም ያ ሰው ነው እንግዲህ ወይ ስጭኝ አበድርኝ ወይም ስጠኝ አበድርኝ ያላችሁ ወይ ደግሞ የሆነ ነገር እናድርግ እስቲ ይሄንን እንደዚህ እናድርግ ብሎ ሀሳብ ያቀረበ ሰው ግን ጥቅሙ ከእናንተ ከሆነ ጥቅሙ ማለት ገንዘቡ ከእናንተ ወይም ከአንቺ ከሆነ ኤልዳና ልታስቢበት ይገባል። በስላሴ ስም እያልኩኝ በድንጋጤ ነቃሁኝ ነው። በስላሴ ስም ብሎ መጥራት በጣም ጥሩ ነው። መጸለይ እንዳለብሽ ነው የሚያሳየው። ጥቁር ድመት መሆኑ ደግሞ ድመት የሚለውን ባህሪ ይዞ ግን ከሆነ ጊዜ በኋላ ባህሪውን የቀየረ ጸባይ ወይም ጓደኛ ማለት ነው። ድመት ነው፣ ለማዳ ነው፣ ቤት ውስጥ የሚኖር ነው። ግን ደግሞ ያው ጥቁር መሆኑ ጠላት ሆኖ እንደሚነሳ ማሳያ ነው እና ድመት መቧጨር፣ መናከስ የቅርብ ወዳጅ ጓደኛ ጸብ ነው። ጽሁፉ በኋላ እንመለሳለን። አንድ ስልክ ጥሪ ልቀበል። ሰላም ሰላም። እግዚአብሔር ይመስገን ሰላም ነው። ጓደኛዋ ነኝ ከሚከታተል ቆይቻለሁ። እሺ ጠጋ በይ ወደ ስልኩ እና እኔ ብዙ ችግር ደርሶብኛል። በፊት እዚህ ሀገር 7 ጊዜ ኮሞት ቀርቻለሁ ነው የሚባለው። ብዙ ጊዜ ኮሞት ይከታተለኛል እና ስደት ከመጣሁ 7 ጊዜ ኮሞት ድኛለሁ። በፊት ይሳል በእውን ማለት ነው 7 ጊዜ ኮሞት ድኛለሁ። በፍቅር ጸድፍ እና ከዛ ደግሞ ባህር ውስጥ መኪና ተከታታሉኝ ማለት ነው። ስድራ ቤታችን ምን እንዳለ አላውቅም። ልጅ ነኝ፣ በልጅነቴ ነው የተሰደድኩት። ሀገር ቤት ግን ቤታችን ውስጥ ዘንዶ ይገድላሉ። እኔና በሰዓር ነቃጥለዋለን። ዘንዶ ተከታታይ ያልማሉ። ዘንዶ ይገድላለን። ይሄ ነው ቤታችን። አዎ አንድ ይሄ ነው። ሁለተኛ ደግሞ ተከታታይ እንዴት ነው? ሁለት ህልም በአንድ ጊዜ አይነገርም እኮ። እሺ ማለት ዘንዶ፣ እባብ፣ ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው። የቤተሰብ ባዕድ አምልኮ የሚመለክ ባዕድ አምልኮ ነው። ስለዚህ ሲያባርረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየው። ውሻ እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል። የዝሙት መንፈስም ነው ውሻ። እንደገና ዛርም ሆኖ የሚገለጥበት ጊዜ አለ። እንደ ሁኔታው ነው፣ እንደ ከለራቸው ነው። ስለዚህ ዘንዶውን በህልም ማየት የቤተሰብ ባዕድ አምልኮ ይመለክ የነበረ ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከኛ ውስጥ በንስሐ የሚሆን በጸበል ማስወገድ እንዳለብን ማሳያ ነው። ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉ እና የሆነ ነገር ኢላ ውስጥ እና ከዛ ወጥቼ ነጭ ለብሴ የቁርባን የሚቀርቡበት ቤተክርስቲያን ነጭ ለብሴ ሚካኤል ቤተክርስቲያን ከላይ ሁለተኛ ጊዜ አለው ማለት ነው። ከዛ ቁርባን ሲቀበል ደግሞ ይሄ በጣም ጥሩ ነገር ነው። ቁርባን መቀበል ማለት ስለ ነፍስ ጉዳይ ዘላለማዊ የሆነውን ህይወት ማሰብ እንዳለብሽ እና ብዙ ጊዜ በህልም መቁረብ ማለት በእውን ቀጥታውን ሄደሽ ንስሐ ገብተሽ ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽ እና ምድራዊ ነገር እያሰብሽ ስላስቸገርሽው ይሄም አለ ይሄንንም አስቢ፣ የበለጠውን አብላጫ ያለውን ነገር አስቢ ማለትም ጭምር ነው እና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉ እና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ እያስታወሰ ነው ማለት ነው። እንደዛ ነው። አመሰግናለሁ። እሺ ምዕመናን፣ ወደ ጽሁፉ ልምጣ። እንግዲህ ስልኩ በጣም ረጅም ሰዓት ነው። ብዙ ነገር ያነበብኩ ልነግራችሁ የምችለውን ነገር ነው የያዘብን። በህልም ምንድን ነው? እሺ በህልም ህፃን ጡት ማጥባት ምንድን ነው ይላል። ህፃን ጡት ስናጠባ ካየን ሴቶች ከሆናችሁ ስላለፈው ታሪካችሁና ስለ ድሮ ስለ ጥንት ማንነታችሁ ማወቅ የሚገባችሁ ነገር አለ። የስላሴ ልጅ አባቶች ሲፈቱት የስላሴ ልጅነት ያገኘንበትን ጊዜ ማሰብ አለብን። ስለ ልጅነታችን ጡት ማጥባት ማለት ደግሞ ቃሉን መማር የእግዚአብሔርን ቃል መመገብ ማለት ነው። እንደዛ አሳጥረሽ ስለነገርሽኝ ነው። ህፃን ጡት ማጥባት ማለት የራስን ማንነት ማባበል ወይም ደግሞ የሆነ ልንንከባከበው የሚገባን ወይም ልንጠብቀው የሚገባን አንድ የሆነ ደካማ ጎን አለንና በጣም ጥንቃቄ ልናደርግበት የሚገባ ነገር አለ። የእግዚአብሔር ቃል መመገብ እንዳለብን የሚያሳየው። እሺ ወደ ጽሁፉ ልግባ። በህልም
ኤፍታህ ሙሉ ወይም ወለተ ማርያም የምትባል መምህር በተደጋጋሚ ድመት አያለው። አንድ ጊዜ በጣም ወገቧ የተቆረጠ ጥቁር ድመት አየሁኝ ነው የሚለው። እንግዲህ ወገቡ የተቆረጠ እንስሳ ማነው ድመት ማየት ቁርጥ ውሳኔ ወስናችሁ ካጠገባችሁ ልታርቁት የሚገባ እንደሆነ የሚመጠምጣችሁ የቅርብ ሰው አለ። ያው ድመት በሚለው ነው የምወስድላችሁ። ድመት ከእናንተ አጠገብ ያለ አብሯችሁ የእናንተን ጥቅማ ጥቅም የሚበላ የሚወስድ የእናንተ የሆነውን ነገር የሚጋራ ሰው ማለት ነው። ወገቡ ሲቆረጥ ካያችሁ አንድ የሆነ በጣም የተናደደበት ጨርሶ ተስፋ የቆረጠበት ጉዳይ አለ ከእናንተ ላይ። ሲሄድ ካያችሁት እንኳንም ይሄደላችሁ፣ ሲመጣ ካያችሁት ግን ጥሩ አይደለም። መምህር ሁለቱንም እግሬን እባብ ነከሰኝ፣ ውስጥ እግሬን ምንድን ነው ይላል። ሁለቱንም እግርሽን እባብ ከነከሰሽ መፍትሄ ያጣሽበት አንድ የሆነ ስራ ወይም የሆነ ጉዳይ ውስጥ ነሽ ያለሽው ማለት ነው። ስለዚህ ሰው ማማከር፣ እርዳታ ያስፈልግሻል። አንድ እግር ቢሆን እንደምንም ብለሽ ተነስተሽ በመንፈሳዊ ህይወትም ለመብርታት ወይ በዓለማዊ በሆነ ገንዘብም በምንም ለመጠንከር መሞከር ይቻል ነበር። ሁለት እግርሽ ከሆነ ግን እርዳታ ያስፈልግሻል ማለት ነው። የቤተሰብ የባዕድ አምልኮ የዛር መንፈስ ሁሉም ነገር ዘጋግቶብሻል። እባብ መሆኑ ያ ነው። ሁሉ ነገር ስለዘጋጋብሽ የጸልዩልኝ የማለት እርዳታ ያስፈልጋል። ደስታ ይላል ስምሽ፣ ክርስትና ስምሽን ጻፊላቸውና ስምሽን ወስደው እንዲጸልዩ አድርጊ። በጣም ከባድ ችግር ውስጥ እንዳለሽ ነው የሚያሳየው። ከባድ ችግር ውስጥ ነሽ ያለሽው። መንከስም በራሱ ሁለት እግርን መንከስ በራሱ በሄድሽበት ቦታ ሁሉ ላይሳካልሽ አድርጎ እየዘጋጋብሽ እንደሆነ የሚያሳየው። ዜድ ወለተ ማርያም ማራናታ የምትባል እህት እኔ መምህር ዛሬ በህልሜ የሆነ እርሻ ቦታ ሄጄ ስራ ለመስራት አስቤ ጫማሽን አውልቂ ይሉኝና ሳወልቀው ሁለት ጫማ ነው። አንዱ ጥቁር ሁለት አይነት ነው ለማለት ነው። መቼም ጫማ አንድ የለም። ሁለት አይነት ጫማ ነው። አንዱ ጥቁር ነው፣ ከላይ ያለው ከውስጥ ያለው ነጭ ነው። ፍታልኝ። ምንድን ነው ከላይና ከውስጥ ማለት? አንዱ ጫማ ነው ከላይና ከውስጥ ወይስ ሁለቱም ነው? ይቅርታ ፍችልኝ። ሁለት የተለያየ እግር ማለት ሁለት የተለያየ ከለር ያለው ጫማ ማድረግ ጥሩ አይደለም። በህልም ግን አንዱ ጫማ ላይ ከሆነ ሁለት አይነት ከለር ያለው አንድ ሊፈታ የሚገባው መንፈሳዊ ህይወት አለ ማለት ነው። አንድ ጫማ ላይ ከሆነ ሁለት ጫማ የተለያየ እግር ከሆነ ግን በትዳር ላይ ከሆንሽ ከባለቤትሽ ጋር ወይም ከቤተሰብሽ ጋር በእርግጥ ያው ጫማ ብዙ ጊዜ ትዳር ነው፣ ጓደኛ ነው፣ እጮኛ ነው እና ልታስቢበት የሚገባ አንድ አይነት ለማድረግ የሚገባ ነገር አለ። አለበዚያ ግን የኔ ነው ብለሽ ተስፋ አታድርጊ። ይሄ ሰው ማለት ነው በጣም የተለያየ ዓለም ውስጥ ነው ያላችሁት፣ የተለያየ ሁኔታ ውስጥ ነው ያላችሁት። አንዳንድ ጊዜ አንዱ ጫማ ክር ያለው፣ አንዱ ጫማ ክር የሌለው፣ አንዱ ዝም ብሎ ጥልቅ የሚደረግ፣ አንዱ ደግሞ የሚታሰር ጫማ አድርገው የሚሄዱ ሰዎች የሚያዩ አሉ። አንድ እግር ብቻ ደግሞ የሚያደርጉ ሰዎች አሉና ብቸኝነትን የሚያሳየው አንድ እግር ግን ሁለት አይነት የተለያየ ጫማ ማድረግ እንግዲህ ድስት ግጣሙን አያጣም እንደሚባለው አይነት ነገር አልሆነልሽም። ግን ነው ማለት ሳይሆን ሱባኤ ልትይዥበት ይገባል። ይሄ ነገር ምንድን ነው? የአንቺ ሀሳብ ሌላ ነው፣ የእሱ ሀሳብ ሌላ ነው፣ አይገናኝም ማለት ነው። ግን ከላይ ሲመጣ ምን ይላል? እርሻ ነው። በህልሜ የሆነ ትልቅ እርሻ ቦታ ሄጄ ለመስራት አስቤ ጫማሽን አውልቂ ያሉኝ ነው። ስለዚህ እርሻው ጥሩ የሆነ እድል ከፊት በጣም መልካም የሆነ ኃላፊነት ውስጥ የምንገባበት ትዳርም ህይወትም ሊሆን ይችላል። ጫማሽን አውልቂ ሲሉሽ ግን ጎንበስ ብለሽ ጫማሽን ልታወልቂ ስትሞክሪ ሁለት አይነት የተለያየ ከለር መሆኑ ደግሞ የሚያሳየው ሌላ ትርጉም ነው ያለው። አሁን አድገሽው የነበረውን አለማወቅ ማለት ነው። ላይሽ ላይ የነበረውን ነገር አለማወቅ ልታወልቂ ስትይ ነው ያየሽው። ስለዚህ ወደ ስራ ዓለም ወይም ወደ ትዳር ዓለም ለመግባት ስትሞክሪ መጠናናት እንደሚባለው አይነት ነገር ቼክ ማድረግ የሚገባሽ አንድ የሆነ ጉዳይ አለ ማለት ነው። እሺ እንዳለ ሌላ ነው። አባቴ ሌላ። አቤት እንደው አንድ ጽሁፍ ኮፒ ፔስት እያደረጋችሁ ስልጭት ነው የሚለው። በህልሜ በተደጋጋሚ የማየው አዲስ የሰራሁት ቤቴ ሲሄድ ይጠፋብኛል። ሁለተኛ ደግሞ ብዙ ጊዜ ይጠፋብኛል። እሺ ዋያ የሚል ነው። ዋያ 88 አዲስ ቤት ትሰራለች። ከዛ ደግሞ ቤቷ ይጠፋባታል።
ስለዚህ ያለ ፕላን ያለ እቅድ እንዲሁ ዝም ብሎ ቤት መስራት በአሸዋ ላይ እንደተሰራ ቤት ይለዋል መጽሐፍ ቅዱስ። አንድ ሰው ቤቱን ሰራ፣ በአሸዋ ላይ ቤቱን ሰራ፣ ነፋስም ነፈሰ፣ ጎርፍም ጎረፈ፣ ያን ቤት አልተገኘም ይላል። አንዱ ቤት ሰራሁኝ ብሎ አሸዋ ላይ ሲሰራ ንፋስ ይወስድበታል፣ ሲወሰድ ያየዋል። አንዳንዱ ደግሞ የሰራውን ቤት ራሱ ልክ አሁን አንቺ እንዳልሽው ቤቱ ይጠፋበታል። እና ብዙ ጊዜ ያለማስተዋል እንዲሁ በጭፍን ምን ሄድበት ህይወት ነው። ቤት ማለት ሱስን ሳያስወግዱ፣ ጸባይን፣ አመልን፣ ችግርን ሳያስወግዱ ወደ ቅዱስ ቁርባን ወደ ንስሐ 10 ጊዜ መመላለስ ከንስሐ በፊት አይደለም ቅዱስ ቁርባን ከንስሐ ሁሉ በፊት የሚቀድም ነገር አለ። እሱም ጸባይን ማስተካከል መግራት ይቀድማል። ስለዚህ ጥፍት የሚልብሽ ቤቱ የሰራሹ ቤት የሚጠፋው ቤቱ ጥሩ ሆኖ ሳለ የሰራሹን ግን ማስቀመጫ ቦታ የለውም ማለት ነው። ማሳረፊያ ቦታ አልሰራሽለትም። ስለዚህ ልቦናሽ ውስጥ የእግዚአብሔር ቃል እንዳይቀመጥ ተረጋግተሽ እንዳትቀመጪ ቢዚ ያደረገሽ የስራ የሆነ ጉዳይ ይኖራል እና ያንን አስቢበት፣ ወደ ልብሽ ተመለሺ አሁንም እንደማለት ነው። እና ቤት ልቦና ነው። አንዳንዱ ሰው በር ጠፋብኝ ይላል። ወደ ቤቴ ስመጣ በር የሌለው ቤት ይሆንብኛል፣ ግን የራሴ ቤት ነው ይላሉ። እና አንዳንዱ ደግሞ ቁልፉ ጠፋብኝ መክፈት አልቻልኩም፣ የያዝኩት ቁልፍ ደግሞ የማይከፍት ይሆንብኛል ይላሉ። ይሄ የሚያሳየው በተውሶ የሆነ ትዳር፣ ለምሳሌ ቤተሰብ የሚያመጣው ትዳር እስቲ ሞክሪ አግቢ ቁጭ ከምትይ ምናምን ተብሎ ትዳር ይመጣል። ከዛ ሌላ ችግር ውስጥ ትገባላችሁ። ባህሪው፣ ጸባዩ፣ ሁሉ ነገሩ ሳይጠና እሷም ሳትጠና አንተ የምትሆን ማለት ነው ወንድ የምትሆን ሁሉ ነገሩ ሳይስተካከል በጥድፊያ የሚገባበት ትዳርና ህይወት ወይም ስራም ሊሆን ይችላል፣ እቅድም ሊሆን ይችላል። መጨረሻው ላይ ጥሩ አይመጣም። ውሉ ወይም ጫፉ ወይም ቁልፉ ወይም በሩ መግቢያው ከጠፋባችሁ የግዴታ እንደገና ቤቱ የእናንተ መሆኑ ማረጋገጫ ከሰዎች ጋር መታችሁ እስቲ እዩልኝ ማለት ያስፈልጋልና ብዙ ትርጉም አለው። ይህ እንዴት ነው እርሶ ማግኘት የሚቻለው? መምህር ሁሌ እንጀራ ጋግራለሁ። ከዛ ጥሩ እንጀራ እየጋገርኩኝ ከቆየሁን ግማሹ ስደርስ እንጀራው ይቆራረሳል ይላል። መዲ ነው። መዲ የድንግል ማርያም የድንግል ልጅ ይላል። እንጀራ እጋግራለሁ ግን እንጀራ ይቆራረስብኛል ይላል። ከምጣዱ ስታወጩ ነው ወይ የሚቆራረሰው የሚለውን ነገር ለይልኝ። ከምጣዱ ከሆነ ስራ ቦታ ላይ ወይም ደግሞ ገንዘብ ልታገኝ የምትችበት ቦታ ላይ የሚያባክንብሽ ሰው አለ ማለት፣ ወይ ደግሞ የራስሽ እጅ ከዛ ከምታመጩ ቦታ ላይ ችግር አለበት። ጥሩ እንጀራ ተሰጥቶሻል፣ ወይም ደግሞ አንድ የሆነ ገንዘብ የምታገኝበት ወይም ህይወትሽ የምትኖሪበት አንድ ጥሩ እድል አለ፣ ግን መነሻው ላይ የሚያባክናል እዛው ያለበት ቦታ። በምሳሌ ልንገራችሁ። ሆቴል ያላት ወይ የሆነ ንግድ ቦታ ያለው ሰው ካሽር ቀጥሮ ወይ ሰራተኛ ቀጥሮ የሚሰራ ከሆነ ሶርሱ መነሻው ላይ እዛ ቦታ ላይ ይባክናል እንጀራው እንግዲህ ገና ከምጣድ የሚቆራረስ ከሆነ። ሌላው ደግሞ ትዳርሽን ገና እንደጀመርሽ እንጀራ ብዙ ጊዜ በኑሮ ነው የሚመሰለው፣ በትዳርም ይመሰላል። ብዙ ጊዜ ትዳር ጉልቻ ነው፣ ግን እንጀራ ከሆነ ደግሞ ኑሮ ትዳር ሲባል ደግሞ በኑሮ ውስጥ ሆኖ የተመቸ ህይወት ማለት ነው። ግን እንጀራው ጥሩ እንጀራ እጋግራለሁ ከቆየሁኝ ግማሽ ስደርስ እንጀራው ይቆራረሳል ይላል። ግማሽ ማለት ምን ማለት እንደሆነ አልገባኝም። ግማሽ ስደርስ እያሰፋሹ ነው ወይስ አውጥተሹ በሰፌድ ወደ መሰቡ ስትወስጂው ነው የሚለውን ነገር አልገለጽሽልንም። ብዙ እንደዚህ ጥረት ታርጉት። ግን ዞሮ ዞሮ እንጀራ መቆራረስ ገና ከምጣዱ ከሆነ ጥሩ አይደለም። አምጥታችሁ ደግሞ ቤት ካስገባችሁት በኋላ ደግሞ ከሆነ ደግሞ ሰላቢ አለ ማለት ነው። ቤት ውስጥ የሰላቢ መንፈስ በቤታችሁ ውስጥ አለ። ቤቱ ጸበል ያስፈልገዋል፣ ሊረጭ ይገባል ማለት ነው። እሺ እኔ ያየሁት ህልም ይላል ኤፍጂ። እኔ ያየሁት ህልም ፈተና እየተፈተንኩ ይመስለኛልና ወረቀቱን ለማለት ነው ልጽፍ ስል ይበላሽብኛል። ምንድን ነው ግን ይላል። ለፈተና መቀመጥ በህይወት ውስጥ የሚመጣ አንድ የሆነ ልናልፎ የሚገባ ከእግዚአብሔርም ይሁን ከሰይጣን የሆነ ነገር አለ የተጋረጠብን። ፈተና ላይ መቀመጥ ማለት
አንድ ልናሸንፈው ልንታገለው የሚገባ አልፈነው ጥሰነው ልናልፈው የሚገባ የህይወት ቻሌንጅ ወይም ደግሞ ፍትጊያ አለ። ስለዚህ ወረቀቱ ልጽፍ ስሞክር ግን ይበላሽብኛል ነው የሚለው። ስለዚህ ፈተናውን ማለፍ ስላልቻልሽ ስለት መሳል አለብሽ። ብዙ ጊዜ እንደዚያ ነገር ካለ አቤቱ ጌታ ሆይ እርዳኝ፣ አግዘኝ ብሎ ስለት መሳል ያስፈልጋል። በህልም አንድ የሆነ ነገር ስትሰሩ ሲበላሽ ካያችሁ ስለት ነው ወዲያውኑ። የሆነ ስትሞክሩ እንትን ስትሉ ልትቀጥሉ ስትሉ ወይ ፈተና ስትቀመጡ ስትወድቁ፣ እየተራመዳችሁ ያለ ስትወድቁ፣ ጫማ ክር ሲፈታባችሁ፣ አሁን ስታስሩት እንደዚያ ነገር ካያችሁ ስለት ተስላችሁ እግዚአብሔር ሆይ እባክህን ይሄን ነገር እንዲያርግልኝ ብሎ ለእግዚአብሔር መንገድ ያስፈልጋል። ከእናንተ አቅም በላይ የሆነ ከእግዚአብሔር እገዛ የሚያስፈልጋችሁ አንድ የሆነ ነገር ውስጥ ያላችሁት ማለት ነው። ዛሬ ይላል ሸዋ ፀሐይ መሰለኝ፣ ሸዋ ፀሐይ ወርቁ ነው። ሸዋ ፀሐይ ወርቁ ዛሬ ቤተክርስቲያን ፕሮግራም ያለ ይመስለኛል እና እኔም ሳላጸዳ አልሄድም ብዬ ቤተክርስቲያን የተበላበትን አጣጥቤ አጽድቼ ወደ መቅደሱ ስገባ አንድ ቄስ አያለው። ያየሁት ነገር መጥፎ ስለሆነ እደነግጣለሁ ለማለት ነው። እደነግጣለሁ። ልመጣ ስል ሰውየው ልክ እንደ ማግኔት ሲስበኝ አያለው። ይሄ መተት ነው እልና ለማምለጥ እታገላለሁ። ምንድን ነው የሚለው? እሺ ሲጀምር ምን እንደሆነ ባይገባኝም ዕቃ ማጠብ፣ ሳህን ማጠብ፣ ምን ማጠብ በትዳር ላይ ያሉትን ችግሮች ማስወገድ ነው። የበላንበትን ትሪ ስናጥብ ካየን፣ ሳህናችንን ኩባያ ስናጥብ ካየን ደግሞ እኛ ጋር ነው ችግሩ ማለት ነው። ይሄ የምታጥበው ሰውዬ ወይም አንቺ ጋር ነው ችግሩ። ዕቃ ማጠብ በህልም ብዙ ጊዜ የበላንበትን ዕቃ ማጠብ ማጽዳት የሚገባና እንዲሆነ ጉዳይ አለ። ከእያንዳንዱ ውሏችን ውስጥ ልናስብበት የሚገባ ነገር አለ። ወደ ቤተክርስቲያን ሄዶ ቄስ ማግኘትና ወደ መቅደስ መግባት ደግሞ ጉዳዩ የንስሐ ጉዳይ ነው ማለት ነው። ቄስ ማየት ወደ ቄስ ወደ ቤተክርስቲያን መሄድ ንስሐ ልትገቢበት የሚገባ ነው ማለት ነው። መጥፎ ስለሆነ እሺ ቄስ አያለው ያየሁት ነገር መጥፎ ስለሆነ ይላል። ስለዚህ ወደሽ ፈቅደሽ የገባሽበት ኃጢአት ካለ ወይም ደግሞ ደብተራ ጋ ወይም አላስፈላጊ የሆነ ቦታ የሄድሽበት ጉዳይ ከሆነ ቶሎ የመዳን ወይም ቶሎ ከመንፈሱም ሆነ ከችግሩ ለመላቀቅ የመዳን አቅምሽ በጣም ጠባብ ስለሆነ ጉዳዩን አባ ጸልዩልኝ ብሎ ጉዳዩን በዛ ማሰር ያስፈልጋል። እንደ ማግኔት ሲስበኝ አያለው ማለት የሄድሽበት ጉዳይ ነው። የሄድሽበት ጉዳይ ሰውየው ነው እንግዲህ ያልሽው ማን እንደሆነ ባይታወቅም አንቺ በህይወትሽ የሆነ ቦታ ሄደሻል። የሄድሽበት ጉዳይ አሁንም በአንቺ ስሜት በሄድሽበት በመንገድሽ በሀሳብ ሁሉ ይመጣልና ይሄ መተት ነው እያልሽ ስትርቂው ነው የሚያሳየው። መተት ነው ብለሽ ማለትሽ ከዛም ሰውዬ አንቺ ወደ እሱ እንድትሳቢ የመጣ ነገር ስላለ በጾም በጸሎት በስግደትና በጸበል መትጋት የሚገባሽ ነገር ነው ማለት ነው። ያየሁት ህልም ጎረቤታችን ቆመው በራቸው ላይ ይሰድቡኛል። ለምን ይሰድቡኛል ስል አዋረድሽኝ እንድታዋርጅኝ ነው አሉኝ። ልጃቸው ደግሞ ጭቃ ውስጥ ሆና ከትበላ ነው ስትበላ ከትብላ ኦኬ ከትብላ ተስቅብኛለች። ከዛ ነቃሁኝ ነው። አንዳንድ በንግግር የምንናገራቸው ፊደል ላይ ሲሆኑ በጣም ያስቃሉ። ከትብላ ተስቅብኛለች ከዛም ነቃሁኝ የሚለው እቺ የሴትየዋ ልጅ ጭቃ ውስጥ ሆና የምትስቅብሽ። ጭቃ በነገራችን ላይ በህልም መጥፎ ነው ይባላል እንጂ ጭቃ ጥሩ ነው፣ በረከት ነው። ወደ ገጠሩ ክልል ብትሄዱ ጭቃ መቀባት፣ ጭቃ በእጅ መያዝ፣ ጭቃ ማንሳት ትልቅ በረከት ነው። ገንዘብ ማግኘት፣ እግዚአብሔር ዘር እንደሚሰጥ፣ መሬቱን በውሃ እንደሚያረሰርሰው ነው። እኛ የከተማ አደጎች ነን። ምንቆናጠር ስለሆን ችግር ስላለብን በየመንገዱ ስንሄድ ጭቃ እንዳይነካን የምንጠነቀቅ ቡትሳችን እስከ ጉልበታችን ስለሆነ ጭቃን እንደ መጥፎ ነገር እናየዋለን። ቤታችን መተን ግን የምንበላው እንጀራ የጭቃ ውጤት መሆኑን አናውቅም። እና ጭቃ ጥሩ ትርጉም ነው ያለው። ምንድን ነው ልጅቷ ጭቃ ውስጥ ሆና ትስቅብኛለች ማለት ያንቺን እድል ወስዳለች። እንግዲህ ቀጥታ ህልሙን ነው የምናገረው። እኔ እዛ ሄደሽ ችግር እንድትፈጥሪ አይደለም። ራስሽን ቼክ አርጊ፣ ጸሎት አርጊ። ከዚች ሴትዮ ለልጇ ስትል ወደ እኔ የተላከብኝ መንፈስ ታስር ብለሽ እንድትጸልይ ነው የምፈልገው። ሴትዮዋ ለልጇ ስትል ያንቺን እድል ለልጅቷ ሰጥታታለች። ጭቃ ውስጥ ሆና የምትስቅብሽ በረከቷ ውስጥ ህይወቷ ውስጥ ኑሯ ውስጥ ሆና
እንደምትስቅብሽ ነው። የአንቺ ነገር ወደዛ ተወስዷል። ምንም እንኳን ሴትዮዋ አሁን ጥሩ ሁኔታ ላይ ባትሆንም ግን የአንቺን እድል ለመውሰድ የተላከ መንፈስ እንዳለ ነው የሚያሳየው። ሴትዮዋ ምንም እንኳን መንፈሱ ቢያደቃት ቢያንኮታኮታት አሁን ያለችበት ሁኔታ ምን እንደሆነ ባላቅም ማለት ነው። እንደ ህልሙ ግን ያንቺ የሆነ ነገር ተወስዷል። ሴትዮዋ አዋረድሽኝ የምትለው ሴትዮዋ ራሷ ሳትሆን መንፈሱ ነው። ከሴትዮዋ የተላከው ከጎረቤት የተላከው ቡዳም ሊሆን ይችላል። ወይኔ የዚች ልጅ ነገር የኔ በሆነ ለልጅ እንደዚህ በሆነላት፣ እሷ ብቻ ነው የሚያልፍላት። ስራ አገኘች፣ ዳር ያዘች፣ ወለደች፣ የኔ ልጅ ግን የቆመ ቀረነች ምናምን ምናምን እያሉ የሚቀኑ እናቶች ይኖራሉ። እና ያንቺ የሆነው ነገር ሙሉ አስቀንቷቸው መተት ባይልኩም እንኳን ቡዳ ሊመለከት ይችላል ከእሳቸው አይን ወደ አንቺ። ያ መንፈስ ደግሞ ዛሬ ስትሰግጂ ምን ስትይ ሲቃጠል አዋረድሽኝ የሚለው እሱ ነው እንጂ ሴትዮዋም ላይሆኑ ይችላሉ። ደግሞ ችግር እንዳትፈጥሩ